የካድ ሞዳሪስ ፎልደር አከፋፈት ፓርት 2 ቪዲዮ ይዤላችሁ መጥቻለሁ። የፓርት 1 ቪዲዮ ካቆመበት ቦታ ነው የምንቀጥለው። በቪዲዮ ላይ ሐሳብ አስተያየት ካላችሁ ኮሜንት መስጫው ላይ እንዲህ ብታደርግ በሉኝ። በቀጣይ ቪዲዮ አሻሽዬው እመጣለሁ። አሁን ግርግር አላብዛ፣ ወደ ቪዲዮ። ባክ ላይ ስለሰራ ነው አብዛኛው ነገሩ ተመሳሳይ ስለሆነ እናንተም ብልጥ ስለሆናችሁ ምን እናደርጋለን፣ ሰዓት ከመግደል ፓተርን ኔም ከሚለው ጀምሮ ሰሌክት አደረገውና ራይት ክሊክ ኮፒ ለውና ይህም ሚኒማይዝ አድርጌ ፍሮንቴን አመጣለሁ። እዚህ ጋር ፍሮንት የሚለውን ፈልጌ ፍሮንቴን አመጣና አምጥቼ እዚህ ጋር ፔስት እለዋለሁ ማለት ነው። እየጻፍኩ ከሙል እንደዚህ ቀለል ባለ መልኩ ከባክ ኮፒ ማድረግ እችላለሁ ማለት ነው። ከባክ ጋር የሚለያየውን ነገር ብቻ ማስተካከል ነው። ለምሳሌ እዚህ ጋር ፓነል ይላል። ፓነሉን ፍሮንት እለዋለሁ። ይሄኛው ከላይ ያለው ስከርት ነው። ስከርት ሁለቱ ስከርት ነው። እዚህ ጋር ስታይል ነምበር ተመሳሳይ ነው የሚሆነው። ፓርት የሚለው ላይ የባክን 1 ኦፍ 3 ስላል ነው ይሄኛውን 2 እናድርገውና 2 ኦፍ 3 እንለዋለን። ከሶስቱ ፓተርኖች ሁለተኛው ፓርት ነው ማለት ነው። ስለዚህ እዚህ ጋር ከት የሚለው ላይ ደግሞ ፍሮንት ስለሆነ በፎልድ ነው የምንቆርጠው ፍሮንትን። ስለዚህ 2 አናደርገው 1 ነው የምናደርገው ማለት ነው። ዲዛይነር ኔም ራሱ አበበ ነው። ቼክድ ባይ ራሱ ተመሳሳይ ነው የሚሆነው። የሰራንበትም ቀን ተመሳሳይ ነው የሚሆነው። ስለዚህ በዚህ መልኩ ባክ ላይ የሰራ ነው ኮፒ አድርገን አምጥተን ለፍሮንት መጠቀም እንችላለን ማለት ነው፣ ጊዜ ከመፍጀት ማለት ነው። ባክ እንዳደረግነው ሴቭ አስ እንላለን። ፍሮንት ስለሰራን ፍሮንትን ክሊክ እናደርጋለን። ሴቭ ብለዋለሁ። ከዛ የስ እንለዋለን። ኤክስ ብለን እንዘጋለን። ፍሮንትን ቼክ እናደርጋለን እንደመጣልን። ደብል ክሊክ ስነካ የፍሮንትን ኢንፎርሜሽን እንደዚህ ያመጣልኛል። ስለዚህ ፍሮንትና ባካችን አልቋል ማለት ነው። ዌስት ባንዳችን ነው የሚቀረው። ዌስት ባንድን ደብል ክሊክ አድርጌ እገባለሁ። ሁሌ እንደምላችሁ ልክ ቴክስት ዶክመንት እንደዚህ ስትከፍቱ ባዶ ስፔስ ይመጣላችሁ። ከላይ ያለችውን ዌስት ባንድ ይላል። ዌስት ባንድ ባክ ከሆነ ባክ፣ ፍሮንት ከሆነ ፍሮንት ነው። ዌስት ባንድ ስለሚል እዚህ ጋር ዌስት ባንድ ብዬ እጽፋለሁ። ኢንፎርሜሽኖቹን ከዚህ ስር ነው የምደረድረው ማለት ነው። ኢንተርልና ከባክ ኮፒ ያረኩት ስላለ ራይት ክሊክ አድርጌ ፔስት እለዋለሁ። ፔስት ስለው ያመጣልኛል ከባክ ኮፒ ያረኩትን። እዛ እዚህ ጋር የዌስት ባንዱን ማስተካከል ነው። የመጀመሪያው ስከርት ነው እንሰራው። ስከርት ስለሆነ ስከርትን አንነካ። ፓነል የሚለው ላይ ባክ ነው የሚለው። ይሄኛው የባክ ስለሆነ እኛ የዌስት ባንድ ስለምንሰራ ፓነል ማለት ይሄኛው ምን ፓርት ነው ወይ ደግሞ የፓተርኑ የትኛው ክፍል ነው የሚለውን ነው። ዌስት ባንድ ስለሆነ ዌስት ባንድ ብለን እንጽፋለን። ዌስት ባንድ ብለን እንጽፋለን። ስታይል ነምበር ተመሳሳይ ነው። ፓርት የሚለው ላይ የባኩ 1 ኦፍ 3 ይላል። የፍሮንት 2 ኦፍ 3፣ የዌስት ባንድ ደግሞ 3 ኦፍ 3 ማለት ነው። ከት የሚለው ላይ ደግሞ ይሄን ራሱ በፎልድ ስለምንቆርጥ አንድ ጊዜ ብቻ እንለዋለን ማለት ነው። ዲዛይነር ኔም የሚለው አበበ ነው። ቼክድ ባይ ተመሳሳይ፣ ዴቱም ተመሳሳይ ነው የሚሆነው። ፋይል እንልና ሴቭ አስ፣ ዌስት ባንድ ክሊክ ሴቭ፣ እዛ ኤስ እንለዋለን። ተመሳሳይ መንገድ ስለሆነ ሶስቱ አንዱ ግልጽ ከሆነላችሁ ሶስቱን ቀለል አድርጋችሁ ነው የምትሰሩት ማለት ነው። ስለዚህ ሶስቱንም ሰርተን ጨርሰናል። ለመጨረሻ ጊዜ ሶስቱንም እየከፈትን ቼክ እናደርጋለን። ባክ አለ መጥቶልናል። ባክ አለ፣ ባካችን ፍሮንትን ቼክ እናደርጋለን። ፍሮንትን አለ። ዌስት ባንዱ ቼክ እናደርጋለን። ዌስት ባንዱም አለ። ጨረስን ማለት ነው። ሪፈረንስ ውስጥ ያለንን ነገር ሶስቱን አዘጋጅተናል፣ ጨረስን። ወደኋላ እንልና የሳይዝ ይቀረናል። ሳይዝ ውስጥ እንገባና እንደዚህ ልክ ሳይዝ የሚለውን ፎልደር ከፍተነው ስንገባ እንደዚህ የተሰራነው ነገር ስለሌለ ባዶ ስፔስ ነው የምናገኘው። ሳይዝ ውስጥ በዋናኝነት 2 የምንፈጥራቸው ቴክስት ዶክመንቶች አሉ ወይ ደግሞ ፎልደሮች አሉ። የመጀመሪያው ምንድነው? አልፋ ማለት ምንድነው? አልፋቤት ነው። ለምሳሌ ስሞል፣ ሚዲየም፣ ላርጅ በፊደል የሆነ ሳይዛቸው ማለት ነው። ስሞል፣ ሚዲየም፣ ላርጅ፣ ኤክሴል እያለ የሚቀጥለው አልፋ ውስጥ ነው የምንሰራው። ሁለተኛው ደግሞ ምንድነው? ኒሜሪክ ላይ ደግሞ ምንድነው? በቁጥር የምናስቀምጠው ቅድም እንዳልኳችሁ 32፣ 34፣ 36 ቁጥር የሆኑን ሳይዞችን የምንጠቀም ከሆነ ኒሜሪክል ነው የምንወስደው ማለት ነው። ምንድነው የምናደርገው? ራይት ክሊክ እና ካለ ኒው ተመሳሳይ ቅድም ከሰራ ነው ጋር ቴክስት ዶክመንት ነው የምንለው። ቴክስት ዶክመንት ካለን በኋላ እንደዚህ ሲመጣልን አልፋ ብለን እንጽፋለን። የመጀመሪያው አልፋ ብለን እንጽፋለን። ባዶ ቦታ ክሊክ ካደረግን በኋላ ራይት ክሊክ ድጋሚ ኒው እንላለን። ቴክስት ዶክመንት ልክ እንደዚህ ሲመጣልን ኒውሜሪክ ብለን እንጽፋለን። ባዶ ቦታ ክሊክ ስናደርግ ሁለቱን ሳይዞች አገኘን። እንዳልኳችሁ አልፋ ማለት የአልፋቤት የሆኑ ሳይዝ ስንጠቀም ስሞል፣ ላርጅ፣ ሚዲየም እነዚህ
አልፋ ውስጥ ነው የምናገኛቸው። ኒሜሪክ ላይ ደግሞ በቁጥር 32 34 እያለ መጠቀም ስንፈልግ ከዚህ ሳይዝ እየወሰድን ነው ፓተርናችንን የምንሰራው ማለት ነው። ሁለቱን ፎልደሮች ክሬት አድርገን ከጨረስን በኋላ ምንድነው የምናደርገው? አልፋ የሚለውን ደብል ክሊክ አድርገን እንገባለን ውስጥ። ሁሌ እንዳልኳችሁ ቴክስት ዶክመንት ልክ እንደከፈታችሁ እዚህ ጋር ከላይ የምታዩትን ራሷን ደግማችሁ እዚህ ጋር መጻፍ አለባችሁ። ቅድም ካያችሁ ባክ ሲል እዚህ ጋር ከላይ ባክ እንላለን፣ ፍሮንት ሲል ፍሮንት እንላለን። እዚህ ጋር አልፋ ስለሚል እኔም ከስር ሄጄ አልፋ ብዬ እጽፋለሁ። ልክ እንደዚህ ከጻፍኩ በኋላ ይተርለዋለሁ። እንዳልኳችሁ ሳይዝ ነው እዚህ ጋር የምንሰጠው። ስሞል፣ ሚዲየም፣ ላርጅ፣ ኤክሴል እያንዳንዱ የምትሰሩበትን ሳይዝ ነው እዚህ ጋር የምናስቀምጠው። ስለዚህ እኔ በስሞል በሚዲየም እና በላርጅ እንሰራለን፣ በሶስቱ እንሰራለን። መጀመሪያ ስሞል ኤስ ብዬ ሰጠዋለሁ፣ ኢንተር እነካለሁ። ከዛ እዚህ ጋር ስታርን ለመንካት ሽፍትን ይዛችሁ 8 ቁጥርን ስነኩ ስታር ትመጣላችኋለች። ስታር ሚዲየም፣ ከዛ ኢንተር ትነካላችሁ። ኤልን ስትነኩ ሶስቱን ሳይዝ ነው የምንሰራው፣ ሶስቱን አመጣልን ማለት ነው። እዚህ ጋር ስታሯን ሚዲየም ላይ ለምንድን ነው ያስገባናት? ፓተርናችን ልክ አሁን ሶፍትዌሩ ላይ ገብተን የምንሰራው ፓተርን ሳይዙ በሚዲየም ነው የሚሰራልን ማለት ነው። በኋላ ግሬዲንግ መስራት ስንፈልግ ወደ ውስጥ ስሞል ወደ ውጭ ደግሞ ላርጅ ይሰራልናል። ስለዚህ አሁን ቀጥታ የምንሰራው ሳይዝ የሚዲየም ሳይዝ ነው። ለምሳሌ ስታሯን እዚህ ጋር ስሞል ላይ ባረጋት ስታሯን ሚዲየም ላይ ባጠፋት ፓተርናችንን የሚሰራልን እዛ በስሞሉ ሳይዝ ነው ማለት ነው። ስለዚህ ስታሯ የምትቀመጥበት ሳይዝ የምንሰራበት ሳይዝ ነው ማለት ነው። እዚህ ጋር ሰርተን ስለጨረስን ሴቭ ማድረግ ስላለብን ቅድም እንዳደረግ ነው ፋይል እንላለን፣ ሴቭ አስ እንላለን። ሁሌ ሴቭ ስታደርጉ እነዚህ ፎልደሮች የእናንተ መሆኑን ቼክ ማድረግ አለባቸው። ሎካል ዲስክ ሲ ዲኤክስትራ አበበ ሳይዝ። ስለዚህ የራሴ ስለሆነ ምን እናደርጋለን? አልፋን ክሊክ አደርጋለሁ። አልፋ ውስጥ ሴቭ ያርግልኝ፣ ሴቭ እለዋለሁ። ዱ ዩ ዋንት ቱ ሪፕሌስ ኢት ይላል። አልፋ ውስጥ ሴቭ ላርግልኝ እያለኝ ነው። የስ እለዋለሁ። ሴቭ አደረገልኝ ማለት ነው። ቼክ እናደርገዋለን መኖሩ መጥቶልናል። ስለዚህ በኤክስ ዘግተን እንወጣለን። ቀጥሎ ደግሞ ኒሜሪክን እንሰራለን። እንዳልኳችሁ ኒሜሪክ በቁጥር የምናስቀምጥበት ነው። ሳይዞችን በቁጥር የምናስቀምጥበት ነው። ልክ ቅድም እንዳልኳችሁ እዚህ ጋር ኒሜሪክ ነው የሚለው። ስለዚህ እዚህ ጋር ኒሜሪክ ብዬ ጽፈር። ስፔሊንግ መሳሳት የለብንም። በተቻላችሁ መጠን ስፔሊንግ መሳሳት የለብንም። ለምንድን ነው ስፔሊንግ አለመሳሳት የሚጠቅመን? ሶፍትዌር ውስጥ ገብተን እየሰራን እነዚህን ሳይዞች ከፎልደር ውስጥ ወደ ሞዳሪስ ሶፍትዌር መጥራት ምንፈልግ አንድ ፊደል ከሳትን አያመጣልን። እዚህ ጋር ኒሜሪክ ብለን ጽፈናል አይደል? እዛ ሄደ ኒሜሪ ብለን ሲም ብንረሳት አያመጣልን ነው። ስለዚህ በተቻላችሁ መጠን ስፔሊንግ ላለመሳት ሞክሩ። እዛ ስትሰሩ አልመጣም ብሎ ካስቸገራችሁ የስፔሊንግ ስህተት ሊሆን ስለሚችል ፎልደራችሁ ውስጥ ሄዳችሁ ስፔሊንጋችሁ ቼክ አድርጉ። እነዚህ ነገሮች ውስጥ ዲቴል እየገባን ስንሄድ ክሊር እየሆነላችሁ ይመጣል። ልክ እንደዚህ ኒሜሪክ ብለን ከጻፍን በኋላ ኢንተር ሚለውን እነካና ሳይዝ 32 ስፔስ እናደረግና 2። ይሄኛው ምንድን ነው? በየ2 አድርግልኝ ጋፑን ማለት ነው። ምን ማለት ነው? እዚህ ጋር ኢንተር ትነኩና ሺፍት 8 ቁጥር ስንነካ ስታሩን ያመጣልናል። 34 እለዋለሁ። ከዛ ኢንተር ልና 40 እለዋለሁ። እዚህ ጋር ስፔስ አድርገን 2 ቁጥር ለምንድን ያደረግነው? በየ2 አድርገው የሳይዙን ጋፕ ማለት ነው። ስለዚህ 32 34 36 38 40 እያለ ሄዳል። እዚህ ጋር ከታች 40 ለምንድን ያደረኩት? እስከ 40 ድረስ እንዲሄድልኝ ማለት ነው። 2 እየዘለለ ሳይዝ ማለት። ልክ እንደዚህ የኒሜሪክንም ሰርተን ከጨረሰን በኋላ ሴቭ እናደርገዋለን። ፋይል ሴቭ አስ ኒሜሪክ ሚለውን ክሊክ እናደርጋለን። ሴቭ ከዛ የስ እንለዋለን። ሴቭ አደረገልን ማለት ነው። እርግጠኛ ለመሆን እንዘጋውና ኒሜሪክን ቼክ እናደርጋለን። መጥቶልናል። አልፋንም በዚሁ ቼክ እናደርጋለን። መጥቶልናል። ስለዚህ ፎልደራችንን ክሬት አድርገን ጨርሰናል ማለት ነው። ሞዳሪስ ሶፍትዌር ከመሄዳችን በፊት ማዘጋጀት ያለብንን ፎልደሮች እያንዳንዱን ክሬት አድርገን ጨርሰናል። ምንም የሚያስፈልገን ፎልደር አይኖርም ማለት ነው። ስለዚህ 4ቱን መስራታችሁ እርግጠኛ ትሆናላችሁ። ማርከር፣ ሞዴል፣ ሪፈረንስ እና ሳይዝ። ሪፈረንስ እና ሳይዝ ውስጥ ያሉትን ነገሮች ቼክ ታደርጋላችሁ እየገባችሁ እርግጠኛ መኖራቸውን። ልክ እርግጠኛ ስትሆኑ ነው ከዚህ የምትወጡት ማለት ነው። ልክ እርግጠኛ ስትሆኑ ይሄኛውን በኤክስ ዘግታችሁ መውጣት ትችላላችሁ ማለት ነው። ፎልደር ክሬት ማድረጋችሁን መኖሩን ቼክ ማድረግ ስላለብን ምን እናደርጋለን? ወደ ኮምፒውተራችን እንገባለን። ዚስ ፒሲ የሚለውን እነካለን።
ሎካል ዲስክ ሲ የሚለውን እንነካለን። ሌትራ የሚለውን ክሊክ አድርገን ስንገባ እዚህ ጋር የራሳችን የሰራንበትን ስም ያስቀምጥልናል። አበበ ብለን የሰራ ነው። አበበን ክሊክ እናደርጋለን። 4 ፎልደሮች እናገኛለን። ማርከር፣ ሞዴል፣ ሪፈረንስ እና ሳይዝ። እዚህ ጋር ሪፈረንስ ውስጥ መኖራቸውን ቼክ እናደርጋለን። ባክ፣ ፍሮንት፣ ዌስት ባንድ ገብተንም ቼክ ማድረግ ይኖርብናል መኖሩን ማለት ነው። በኋላ ስለሚያስቸግረን እያንዳንዱን ቼክ ማድረግ ይኖርብናል። 3ቱንም አየን አሉ። ስለዚህ ሳይዝ ውስጥ ምንገባና ተመሳሳይ ቼክ እናደርጋለን መስራታችንን። የአልፋ ቼክ አረኩኝ አለ፣ ኒሜሪክ ቼክ አረኩኝ አለ። በዛሬው ቪዲዮ እናያለን የተባባልነው ፎልደራችንን ክሬት አድርገን ጨርሰናል ማለት ነው። ከዚህ በኋላ ምንድን ነው የምናደርገው? ቀጥታ ወደ ሶፍትዌሩ ነው የምንሄደው ማለት ነው። በቀጣይ ቪዲዮ ስንገናኝ ቀጥታ ሶፍትዌር ውስጥ ገብተን ማስተካከል ያሉብን ሴቲንጎችን እናስተካክልና ወደ ፓተርናችን እንሄዳለን ማለት ነው። ይሄ የቁቲት ፋሽን የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል እያንዳንዱ ከሌቭል 1 እስከ ሌቭል 4 የሚሰጡ ኮርሶችን እኔ ወንድማችሁ ቀለል ባለ አቀራረብ አቀርብላችኋለሁ። ሳስረዳ ያልገባችሁ ነገር ካለ ወይ ከፈጠንኩባችሁ ኮመንት ላይ ሀሳባችሁን አስቀምጡልኝ። እንዲህ ብታረግ በሉኝ። በቀጣይ ቪዲዮ አሻሽየው እመጣለሁ። እና ደግሞ ድጋሚ እንዲሰራላችሁ ያልገባችሁን ፓርት ካለ ኮመንት ላይ አስቀምጡልኝ። እኔ ኮመንቱን አይቼ ድጋሚ ሌላ ቪዲዮ ሰራላችኋል። በቀጣይ ቪዲዮ እስክንገናኝ መልካም ሳምንት፣ መልካም ፈንጠዝያ ብያለሁ። ባባይ። የዛሬው ቪዲዮ በዚህ ያበቃ። በሁለት ፓርት ከፍለን ስናይ የነበረው ፎልደር አከፋፈት በዚሁ ተጠናቀቀ። ይህ የቁጢት ፋሽን ዲዛይን የዩቲዩብ ቻናል ነው። ይህን ቻናል ሰብስክራይብ በማድረግ በአጭር ጊዜ ፋሽን ዲዛይነር ይሁኑ። መግቢያ ላይ እንዳልኳችሁ ሀሳብ አስተያየት ካላችሁ ኮመንት መስጫው ላይ ጻፉልኝ። በቀጣይ ቪዲዮ በቀጥታ ወደ ሞዳሪ ሶፍትዌር ነው የምንሄደው። ቀጣይ ቪዲዮ ሲለቀቅ ቶሎ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ሳምንት፣ መልካም ፈንጠዝያ ብያለሁ።